የባልሽን ዘር መሰለኝ በማህፀን የተሸከምኩት። ፈቅደሽ ነው ስለይ ማህፀንሽን ያከራየሽን? ተይ እንጂ እስከዳር ይቅርታ አድርጊላት። ታዋት እሷ ይልቅ ምን አመጣልኝ? ያልሽኝን ሁሉን ማምጥቼልሻለሁ። ሂማኔር ነሳ አመጣልኝ። ሂማኔር ደግሞ ምን ያደርግልሻል? ልትወልጂ አይደል እንዴ? ምን አለ ዝም ብትይ እንዴ? ሰላም ግን ቆይ ምን አርገንሽ ነው የዚህን ያህል? ተይ እንጂ ጓደኛዬ፣ ምንም ቢሆን እኮ በማህፀን የተሸከምኩት የባልሽን ልጅ ነው። ቢገባሽ የተናገርሽውን ቃል ማክበር ነበረብሽ። በደንብ እንከባከብሻለሁ ያልሽውን ቃል አትዘንጊ እንጂ። ግን ደግሞ 80 ሺህ ብርም ከፍለንሻል አይደል? ስሚ፣ ገንዘብ ነው እንዳንቺ የሚያስጨንቅሽ? አፍንጫሽ ላይ ወርውሬልሽ ልጁን የራሴ ማድረግ እኮ አያቅተኝም። ኧረ እባካችሁ እንዴ! ምን ሆናችኋል? ባለቀ ሰዓት ልጅቷ ልትወለድ እኮ በጣም የሚቆጠሩ ቀናት ነው የቀረው። እሺ በቃ ይቅርታ፣ ጥብሱን ልስራልሽ። አንተ ደግሞ እስቲ ትንሽ ፍሬሽ ጁስ ነገር ስራልኝ። ችግር የለም። እኔ ደግሞ ትንሽ ነፋስ ልቀበል። አሁንም ሰርች ያመጣልሻለሁ። እንደዚህ ልጅ በቀላሉ አይገኝም። እርግዝናውን ሊሆን ይችላል እኮ እንደዚህ የሚያደርጋት። ስትጨማለቅ ነው እንጂ እንዴ። አሁንማ እኮ የብብቴን ጸጉር ካላበጠራችሁ ነው ይልተል ነው ትንሽ ቆይታ። ዶክተሩ በዚህ 4 እና 5 ቀን ውስጥ እንደምትወልድ ነግሮኛል። አረ በሰላም በተገላገለችና ልጄን በታቀፍኩኝ። ዶክተሩ እንደነገረኝ በአሁን ሰዓት ሁሉ ነገር ሰላም እንደሆነ ብሎኛል። እኔ አሁን የጨነቀኝ የእናቴ ነገር ነው። ታውቂያታለሽ አይደል? ሲበዛ ተጠራጣሪ ነች። ግድ የለም ውዴ፣ እኔ እወጣዋለሁ። በደወሉ ቁጥር እኮ ይቅርታ ሳይጠይቁኝ ስልኩ አይዘጋም። እስከዛሬ በቅሎ ብለው መሳደባቸው ሳይጸጽታቸው አልቀርም። እኔንም ብላኛለች። ብቻ ሀገሬ እግሬ እርገጥ እንጂ እንዴት እንደምክሳት ብላኛለች። ጭንቀት ይገባኛል። የኔዎች ሰላም ከወለደች በኋላ እናት ተመልሰው እስከሚሄዱ እዚህ እንደምትሆን ነግረናታል አይደል? አዎ፣ ግን ህፃኗ ባለቀሰች ቁጥር ጡት ፍለጋ እሷ ጋር ይዘሻል ዞሪ ነው። በዛ ላይ ደግሞ ልጅቷ ቶሎ ላትለምድሽ ትችላለች። ታዲያ ከዚህ ሁላ ነገር በኋላ ይቅር እያልክ ነው? አላልኩም ውዴ፣ ግን እናቴ ፊት እንዴት ሆነሽ እንደምታስመስይ እኮ ግራ እየገባኝ ነው። ግሩሜ፣ እቺ ልጅ እኔ ናት። ሰላም ብትወልዳትም እናቷ ግን እኔ ነኝ። ምን ያህል መስዋዕትነት እንደከፈልኩላት ታውቃለህ አይደል? አውቃለሁ። ነገሮቹ እንደሚስተካከሉ ተስፋ አደርጋለሁ። ፈጣሪው ደግሞ ይረዳናል። ተቃራኒ ነገር ከምታወራ እንደዚህ እያልክ አጽናናኝ እባክህ። እስከምወልድ ድረስ ወደ እናንተ መኝታ ክፍል ብዛው ደስ ይለኛል። አልገባኝም። መኝታ ቤቱ ነው ክፍሉን ያልተመቸሽ? ሁለቱ። አይዞሽ፣ የግሩም እናት ከመጡ በኋላ እኔም ከወለድኩ በኋላ ልቅላችኋለሁ። ሰላም ግን ምን ሆነሻል? ለምንድን ነው እንደዚህ የምትሆኚው? ቆይ ጓደኛዬ አይደለሽ? ችግሬን እያወቅሽ ለምን እንደዚህ ታረጊያለሽ? ተይ እንጂ እስከዳር፣ ችግርሽን ስለተረዳው መሰለኝ ይሄን እብድ የሆነ ሐሳብሽን ስታመጪ ሳላንገራግር የተቀበልኩሽ። እሱስ ገንዘቡም አሳስቶሽ ነው። አላሳሳተኝም። ትሰሚያለሽ? አላሳሳተኝም። ልቀቂኝ ባክሽን። ቆይ ገንዘብ አሳስቶኝ መስሎሻል እዚህ ነገር ውስጥ ሁሉ የገባሁት? አረ ሰላም እየቀለድኩ ነው። ምን ሆነሻል? ስሚ፣ እኔ ልብ ጓደኛሽ ስለሆንኩና ዘወትር የባልሽ እናት ልጅ ካልወለድሽ ከልጄ ዞር በይ ሲሉሽ አሳዝነሽኝ እንጂ እዚህ ነገር ውስጥ እንደማልገባም ታውቂያለሽ። እሺ በቃ አንቺን ደስ ይበልሽ። ክፍሉን እንቀይርልሻለን። ሌላስ መቀየር የምትፈልጊው ነገር አለ? እየቀለድሽ መሆኑ ነው? ምን ላድርግ? ቀልጄ ባስቅሽ ብዬ እኮ ነው። ሁሌ ቁጣ ነው። ራስሽ እኮ ነሽ እያስቆጣሽኝ ያለሽው። ለነገሩ ምን ታረጊ፣ የባልሽን ዕዳ የተሸከምኩት እኔ። አንቺ ዕዳ የምትያት ይቺ ልጅ ምን ያህል ህይወቴን መስመር እንደቀየረች አታውቂም አይደል? እኮ አሁን ከባልሽ እናት ጋርማ ሰላም ናችሁ። ደሞም የባልሽ የልጅ አምሮት ይወጣለታል። ምንም ቢሆን ማምጠሽ ባትወልጂ እንኳን እናት መባልሽ አይቀርም። እውነት ነው። ይቺ ህፃን ለዚህ ቤት አዲስ ህይወት ነው ይዛ የምመጣው። ስለዚህ ማሸትሽን ቀጥያ። ምን ነው አቆምሽ? እሺ እራት ምን ላዘጋጅልሽ? ሄሎ ማማ፣ ደህና ነኝ። የላኩሎትን ፎቶ ወደዱት? አዎ ሆዴ አድጓል። እንግዲህ በሰላም ተገላግዬ እኔም እናት እርሶም አያት ለመሆን ያብቃል። እናቴ ነች እቺ መሰናከል የሆነችብን። ካለ ልጅም እኮ መኖር እንችል ነበር። ያቺን በቅሎ ፈተ ሌላ ልጅ የምትወልድ ሴት አግብታ የልጅ ልጅን ካላሳየኸኝ መቼም እዛ ጋር እግሬ ረግጠም ያሉትን መቼም ማረሰው። ዶክተር ስለሺ ባይኖር ኖሮ ይሄም ነገር ላይ ሳካ ይችል ነበር። እውነት ነው። ከኔ ቀድሞ ሐሳቡን ያመጣው እሱ አልነበር? ካለፈ በኋላ ትበይኝና ጓደኛሽን መምረጥሽ ትክክል አይመስለኝም። መጀመሪያ ሳማክራት እኮ ደስ እያላት ነበር ልታረገው የተስማማችሁ። ገንዘብ ራሱ አትክፈሉኝ ብላ ነበር። ልጅቷ መረገዟን ካወቀች በኋላ ሐሳቧን ቀይራ ብር ጠየቀች አይደል? አረ ገንዘቡ ቀርቶ በመሞላቀቋን በታዎች። ትንሽ ቀን ብቻ ነው። እስቲ እንታገሳት። ትንሽ ቀን ብቻማ አይደለም ግሩሜ። ፈጣሪ ፈቅዶ በሰላም ከተገላገለች እናተ ተመልሰው እስከሚሄዱ እኮ እዚህ ነው የምትቆየው። እና ምን ታደርጋለች ብለሽ ነው? አላውቅም። 300 ሺህ ብር ጨምሩልኝ። ምን? የቀለድሽ መሆን አለበት ሰላም። ይሄ ሁሉን ገንዘብ ከየት አምጥተን ነው የምንሰጥሽ? ይመለከተኛል እንዴ? እኔ ሳልፈልግ ያረገዝኩትን ልጅ ልወልድ አይደል እንዴ? ከየትም ብላ አምጣ። ኧረ እባክሽ ሰላም እንደዚህ አታድርጊ። አስቢ እንጂ እስከዳ። በዛ ላይ ገና ልጁን ከወለድኩ በኋላ ከእናትሽ ጋር ያለብኝና ኩኩሉማ አትዘንጊው። ምን ነው አሁንስ ይሄ ነገር በቀረብኝ ፈጣሪ። ጓደኛዬ፣ አሁን እንኳን ለዛ ጊዜው የረፈደ ይመስለኛል።
ደግሞ የግሩም እናት ስልክ እንዳለኝ አትዘንጊ። እና ካልሰጠንሽ ደውለሽ ሁሉንም ነገር ልትነግሪያቸው ነው? አንቺ ግን ምን አይነቱ አባብ ነሽ? ሴትዮ ለልጅሽ ደህንነት ሲባል ከዚህ በላይ ባታናደጅኝ መልካም ነው። እባካችሁ አቁም። እሺ ቢያንስ ዋጋውን ቀንሽ እኔ ነገርኩህ 150 ሺህ ብሩን ልጅቷ ከመወለዷ በፊት 150 ሺህ ብር ደግሞ ከተወለደች በኋላ ጨርሻለሁ። የኔ ሳይንስ አንተንም እዚህ ውጥንቅጥ ነገር ውስጥ ከተትኩ። አንቺ ምንም አላረግሽም። በርግጥ እናቴንም አንቺንም ማጣት አልፈልግም። ሰላም ያለችውን ነገር ግን ከመፈጸም ምንም አማራጭ የለም። ይሄ ሁሉ ብር ከየት እናመጣለን? ያለንን በሙሉ ለዚህ ጉዳይና ለሰላም ማህፀን ኪራይ እንዳወጣ ነው ታውቃለህ። ደግሞ እናቴንም እንዳልጠይቃት ከሷ ብዙ ገንዘብ ወስጃለሁ። ታዲያ ይሄ ሁሉ ገንዘብ ከየት ነው የምናመጣው? ያለን አማራጭ አንድ ብቻ። የቤቱን ካርታ ሲዘን ብር ከባንክ እንበደራለን። ምን? ይሄማ በፍጹም ሊሆን አይችልም። እሺ ንገሪኛ፣ ሌላ አማራጭ አለ? ይህንን ጉዳይ እውን ለማድረግ ብለን መኪናችንን ሳይቀር እንኳን እንደሸን ታውቂያለሽ። እሺ ከዚህ ቤት ውጪ ሌላ ንብረት አለ? በቃ ይቅራ። አንተም ሌላ ሚስት አግባ። እኔ ምድሌን እያማረርኩኝ ነው። ቆይ ግን አንቺ መች ነው እንደዚህ ለገንዘብ ሟች የሆንሽው? ይቅርታ ስድብሽን እንኳን ጓደኛዬ ብታይ ይሻላል። ስራውን ካጠናቀቅሽ በኋላ ቀሪ ክፍያ በሰጥሽ ችግር አለው? ምን ነው አላመንከኝም እንዴ? እንደውም ሙሉ ገንዘቡን መክፈል እናት ከመጡ በኋላ ላለው ድብቁሽ እኮ ይረዳኛል። እባክሽ ሰላም፣ የቤታችንን ካርታ ሲዘን እኮ ነው ብሩን ያገኘነው። እኔ ምን አገባኝ ታዲያ? ቀሪውን ገንዘብ አሁንም ማታ መጣ ከሆነ ውላችን ሙሉ ይፈርሳል። እሺ ቀድመን የሰጠንሽ 80 ሺህ ብርስ? እሱ ልጁ ሲወለድ ቆርጬ እሰጥሻለሁ። ምን አልሽ አንቺ? ልመቺኝ ነይ አመቺኝ ነይ አስተካክለሽ ወደ ልመቺኝ። ምን ትጠብቂያለሽ? በቃችሁ አሁንስ ምን ጨርቄ የማበዴ ነው? እውነቴን ነው። በዘመኔ እንዳንቺ አይነት ክፉ ሴት አላየሁም። እሺ ጓደኛዬ፣ ይሄ ነው ለኔ ውለታ የምትመልሽልኝ? በቃ ከዚህ በኋላ ስለዚህ ጉዳይ ማውራታችሁን አቁሙ። እሺ በቃ ተስማምቻለሁ። አሁን 150 ሺህ ብር እሰጥሻለሁ። ቀሪው 150 ሺህ ብር ደግሞ ህፃኗ ከተወለደች በኋላ እሰጥሻለሁ። እኔ ግን መጥፎ ሰው ነኝ? ሰላም፣ ለዚህ አሁን ጊዜው አይደለም። ጓደኛዬ ጠልታኛለች። እኔስ ምን ላድርግ? እናንተ እንኳን ልጁን ወልጄ ከሰጠኋችሁ በኋላ መጽናኛላችሁ። እኔ ምን መጽናኛ አለኝ? ጥቅም ባትመርጪ ኖሮ እኮ ቤተሰብ እንሆን ነበረ። ጥቅመኛ ነሽ እያልከኝ ነው? እስከ ዳር የብዙ ጊዜ ጓደኛዋ እንደነበርሽ አጫውታኛለች። ከሃይስኩል ጀምሮ አብረን ነበር። በጣም እንዋደድ ነበር። ምን ዋጋ አለው? ጓደኝነታችሁ በነበር ተቋጨ። ምን ላድርግ? ገንዘቡ ያስፈልገኛል። ጓደኝነቱስ? እምነት ማጣቱስ? ቆይ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? አንቺ አላደረግሽውም። ሰላም፣ ከጓደኛሽ የወሰድሽው እኮ ገንዘቧን ብቻ አይደለም እምነቷን ነው በልተሽ ባዶ ያደረግሻል። እሺ በቃ ይሄን ነገር እንቶ። አዎ ብንቶ ይሻላል። እንግዲህ መቼም እናቴ የልጅ ልጃቸውን ሲያዩ በጣም ነው የሚደሰቱት። አዎ ትደሰታለች። ግን ሰላም እባክሽ ምንም ነገር እንዲበላሽ አልፈልግም። አንዴ ሳንፈልግ እዚህ ድራማ ውስጥ ገብተናል አይደል? ተወነውን እንኳን ለኔ ተው። በቃ እናት ሲመጡ እኔ እስከ ዳር ጓደኛና አራሽ የልጅቷ ሞግዚት ነኝ። ሰላም እዚህ ቤት ውስጥ እስከ ኖርሽ ድረስ ምንም መጥፎ ነገር አይፈጸምም ብዬ አምናለሁ። አስብ፣ በተሻለ መጠን እናት ፊት እስከ ዳር እናት እንደሆነች እናሳያለን። ምን ነው አመምሽ እንዴ? ይወጋኛል። አይዞሽ አምቡላንስ ስልኬ ነው። አይዞሽ ሄሎ አምቡላንስ ልጅ ምትይዛብኝ እባክሽ። ባለቤቴ ነው እባካችሁ። ሰፈሩ ቤት ነው። እባካችሁ እሷ ምን አለባት እኔ እዚህ ተጨንቄ? እስቲ ቀበቶን ፍታ። ለምን ሽንት ቤት እንድትቀመጥ? አንተ ትቀልዳለህ። እኔ እዚህ ተጨንቄ ቦታው ለቀልድ አይመችም እንጂ እየቀለድሽ ያለሽው እኮ ሰላማችን ነሽ። ኧረ መጣ። ምኑ ነው የመጣው? ኧረ እባክህ ልቀቀኝ። የሆነ ነገር ፍጠር። ልጅቷ እኮ ልትወጣ ነው። ምን ላድርግ? እኔ እኮ ጨንቆኝ እኮ ነው። ሰላም ጨነቀኝ እኮ ሰላም። አይዞሽ ሄሎ አምቡላንስ ደርሳችኋል? እሺ ደርሷል። ሰላም ደርሷል። አይዞሽ ያዛርጊው ሰላምዬ ያዛርጊው።
ሰላም ሰላምስ ምጧ መጥቶ ነው? ሆስፒታል ሄዳ ነው? ምን ሆነሃል? ለምንድን ነው ማትነግረኝ? ሰላም ሆስፒታል እንደደረስን ነው ረፈችው። እኔ ይሄንን አላምንም። እኔ ይሄንን አላምንም። ሰላም ጓደኛዬ ሞተች። እኔ ነኝ እዚህ ነገር ውስጥ የከተትኳት። ህፃኗ ግን ተርፋለች። ዶክተሮቹ አሁን ሙቀት ክፍል ወስደው